ይሄን የመሰለ ካርድ ያለምንም ዩኤስዲቲ አውጥቻለሁ ማለት ነው። ኦርደር አድርጌያለሁ ማለት ነው። ቀጥታ የ5 ዓመት 6 ዓመት ኤክስፐሪ ዴት አለው ማለት ነው። ለ5 ዓመት ያክል ያገለግላችኋል ማለት ነው። ይሄ ካርድ ያለምንም ካርድ ፊ ማለት ነው ሰጠውኛል። እናንተም ማውጣት ትችላላችሁ ማለት ነው። ቀጥታ ፓስፖርታችሁን ወይም ናሽናል አይዲያችሁን ተጠቅማችሁ። ሰላም ጤና ይስጥልን ቻናላችን ቤተሰቦች፣ ዛሬ ይዤላችሁ የመጣሁት መረጃ በተለይ ኦንላይን ላይ ለምትሰሩ እና ደግሞ የኦንላይን ክፍያዎችን ለመክፈል የተቸገራችሁ ሰዎች፣ ፍሪላንስ ለምታደርጉ ወይም ደግሞ ከውጭ ሀገር በቀላሉ ገንዘብ መቀበል ለምትፈልጉ ሰዎች ህይወታችሁን የሚያቀልላችሁ ወሳኝ ነገር ይዤላችሁ መጥቻለሁኝ። በስልካችሁ ብቻ ምንም አይነት አስቸጋሪ ፕሮሰስ ሳይኖርብን በቤታችን ሁነን ዓለም አቀፍ ባንክ አካውንቶችን የዶላር፣ የፓውንድ እና የዩሮ እንዴት በቀላሉ መክፈት እንደሚቻል በተግባር እናያለን። ለዚህ የምንጠቀመው ግሬ የተባለ ምርጥ አፕሊኬሽን ነው። ነገር ግን አካውንቱን ስንከፍት መሳሳት የሌለብን፣ ካልተጠነቀቅን አካውንቱን እንዳይዘጋ የሚያደርጉ በጣም ወሳኝ ህጎች አሉ። እነሱን እናያለን። በዚህ ቪዲዮ ውስጥ ላይ አካውንቱን አከፋፈት ብቻ ሳይሆን እነዚህን ህጎች እና ሙሉ አጠቃቀሙን መመሪያውን ደረጃ በደረጃ ያሳያችኋለሁኝ። እስከ መጨረሻ አብራችሁን ቆዩ። ቪዲዮው ከመጀመራችሁ በፊት ይህንን መረጃ ለብዙዎች እንዲደርስ አሁኑኑ ላይክ ማድረጋቸውን እንዳትረሱ። ወደ ቪዲዮው እንለፍ። ከዚህ ጋር ምንድነው ቀጥታ በጂሜል አካውንታችን ከከፈትን በኋላ እንደዚህ አይነት ኢንተርፌስ ይመጣልናል። ካንትሪ እንመርጣለን ማለት ነው። እዚህ ጋር ኢትዮጵያ ብለን እዚህ ጋር ሰርች እናደርጋለን። ኢትዮጵያ የሚል ይመጣልናል ማለት ነው። ከዛ ኮንቲኒው እንላለን ማለት ነው። ያው እየከፈትን ስለሆነ ማለት ነው። አዲስ እዛ ፕሮሰስ የሆነ ዊዝ ኢትዮጵያ ይላል። እሱን ክሊክ እናደርጋለን ማለት ነው። ከዚህ ጋር ምንድነው ፈርስት ኔም እናስገባለን። ሚድል ኔም አለ፣ እዛ ሰር ኔም አለ፣ እዛ ጀንደር አለ። እነዚህ የተዘረዘሩትን እናስገባለን። እዛ ስልክ ቁጥራችን አለ፣ እዛ ሪፈራል ኮድ አለ። እሱ ኦፕሽናል ነው፣ አለማስገባትም እንችላለን። እዚህ ጋር የተዘረዘሩትን አስገባን በኋላ ኮንቲኒው እንላለን ማለት ነው። እኔ እስኪ አስገብቼ ልመለስ። እዚህ ጋር እንደምታዩት ፈርስት ኔም ብዬ አስገብቻለሁኝ አበበ። እንደዚህ ሚድል ኔም፣ ሰር ኔም የአያታችሁ ስም፣ ጀንደር አለ፣ ስልክ ታስገባላችሁ። ከዛ ሪፈራል ኮድ ኦፕሽናል ነው፣ አለማስገባትም ትችላላችሁ። ከዛ ኮንቲኒው እንላለን ማለት ነው። ወደ ቀጣይ እንደዚህ አይነት ኢንተርፌስ ይመጣልናል። ሴሌክት ኦል ዩዝ ኬዝ ማች ይላል። እዚህ ጋር ሁሉንም ማርክ እናደርጋለን ማለት ነው። ሁሉንም ማርክ አድርገን ወደ ቀጣይ እንሄዳለን ማለት ነው። ኮንቲኒው እንላለን። እዚህ ጋር ሴት ፒን ሴት እናደርጋለን። ፒን ኮድ ማለት ነው። 4 ቁጥሮችን እናስቀምጣለን ማለት ነው። እዚህ ጋር የሆነ ቁጥር እናስቀምጥ ማለት ነው። 4 ቁጥሮች እስኪ 4 ቁጥሮችን አስቀምጫለሁኝ። ደግማለሁኝ። እዛ ፊኒሽ እላለሁ ማለት ነው። እዛ ዌልካም ቱ ግሬ ይላል። አት ጎቱ ዘ ሆም ይላል። ወደዛ እንሄዳለን። እንደምታዩት እንደዚህ አይነት ኢንተርፌስ አለው። የግድ ቬሪፋይ ማድረግ አለን። ቬሪፋይ ዮር አይደንቲቲ የሚል አለ። ጌት ስታርት እንለዋለን። ወደዛ ማለት ነው። ቀጥታ ቬሪፋይ በናሽናል አይዲ ወይም ደግሞ በፓስፖርት የግዴታ ቬሪፋይ መደረግ አለበት ማለት ነው፣ ካርዱን ለማግኘት። እዛ ጌት እንላለን። እዛ ኬዋይሲ ቬሪፊኬሽን ይላል። ወደዛ ክሊክ እናደርጋለን ማለት ነው። እዚህ ጋር ሆም አድሬስ እናስገባለን፣ መኖሪያችንን። ከዛ ደግሞ ዶክሜንት አለ እናስገባለን። ዴት ኦፍ በርዝ አለ። እሱን አስገብቼ እስኪ እመለሳለሁ። እዚህ ጋር ምንድነው ሆም አድሬሳችሁን ታስገባላችሁ ማለት ነው። እኔ ያልኩት ለምሳሌ አዲስ አበባ ሞያሌ ሮድ ይላል፣ ቢሾፍቱ ይላል። ይሄንን ቀጥታ የክልል ከተሞችን ካላችሁ ለምሳሌ ጎንደር የምትቀመጡ ከሆነ መኖሪያችሁ ጎንደር ከሆነ አማራ፣ ጎንደር፣ ኢትዮጵያ ብላችሁ ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር ደግሞ ሲቲ አለ፣
ስቴት አለ። ስቴት ደግሞ አማራ ብላችሁ ማስቀመጥ ትችላላችሁ። እኔ ያው ለማሳየት ያህል ነው። እዚህ ጋር ምንድነው ዚፕ ኮድ 00 ብላችሁ ታስቀምጣላችሁ ማለት ነው። ዩቲሊቲ ይሄ ደግሞ ዶክሜንት ማለት ነው። እነዚህ ከተዘረዘሩት ውስጥ ማለት ባንክ ስቴትመንት ወይም ደግሞ ዩቲሊቲ ቢል ያላችሁን ከሁለቱ አንዱ ማስገባት ትችላላችሁ። እኔ ግን የተቀበሉኝ ምንድነው በዩቲሊቲ ቢል ይሄ ያለ አይደለ ቴሌብር ላይ የላካችሁለት ሰው ሪሲት አለ አይደል? እሱን ማስገባት ትችላላችሁ ማለት ነው። እዚህ ጋር አፕሎድ ዩቲሊቲ ቢል የሚል አለ። እሱንን ፒዲኤፉን ወይም ደግሞ ፎቶውን ማስገባት ትችላላችሁ ማለት ነው። ለማሳየት ያህል ማለት ነው። እዚህ ጋር እኔ አስገብቻለሁኝ እንደምታዩት ማለት ነው። ዴት ኦፍ በርዝዴይ የሚል አለ። እሱን ደግሞ የተወለዳችሁበትን ዓመተ ምህረት ደግሞ ቀኑን፣ ወሩን፣ ዓመተ ምህረቱን በፈረንጆች ታስቀምጣላችሁ ማለት ነው። ይሄን ካረጋችሁ በኋላ ቀጥታ ኮንቲኒው እንላለን ማለት ነው። ትንሽ ኮኔክሽን ስለሚያስቸግር መጠበቅ ይጠበቅብናል። አሁን እንደምታዩተኝ እንደዚህ አይነት ኢንተርፌስ መጥቷል። የወርልድ ፕሌስ ኦሪጂን ይላል። እዚህ ጋር ካንትሪ ኦፍ በርዝደይ ይላል። እሱንን ኢትዮጵያ ትላላችሁ ማለት ነው። እዚህ ጋር ኢትዮጵያ ብላችሁ ትጽፋላችሁ ማለት ነው። ኢትዮጵያ ታስቀምጣላችሁ። ከዚህ ጋር ደግሞ ያው የተዘረዘሩት ውስጥ ላይ እነዛ ውስጥ ታስገባላችሁ ማለት ነው። አዲስ አበባ ከሆነ አዲስ አበባ፣ አድዋ ከሆነ አድዋ፣ አክሱም የተዘረዘሩ አሉ። አላማጣ፣ አርባ ምንጭ፣ አርሲ፣ ነገሌ፣ አዋሳ፣ ባህር ዳር የተወለዳችሁበትን ቦታ የተወለዳችሁበትን ቦታ ታስቀምጣላችሁ ማለት ነው። እኔ አዲስ አበባ ብዬ አልፋለሁኝ። እሺ ናሽናሊቲ ይላል ታስቀምጣላችሁ ማለት ነው። ኢትዮጵያ ትላላችሁ ማለት ነው። አርቷን አዘር ናሽናሊቲ ተጨማሪ ሌላ ቦታ ዜግነት ካላችሁ ታስቀምጣላችሁ ማለት ነው ከፈለጋችሁ። እዛ ቀጣይ ኮንቲኒው እንላለን ማለት ነው። እዛ እችንን ኦልሞስት ዜር ይላል። እችንን ኖ ብለን ነው የምናልፋት። እዚህ ጋር ስለ ፋሚሊ ሜምበር ይላል። ፖለቲካ ላይ ያለ ቤተሰብ ካላችሁ እንደዛ አይነት ነገሮችን እንትን ይላል ማለት ነው፣ ይገልጻል። እሱንን ኖ ብለን ኮንቲኒው ብለን እናልፋለን ማለት ነው። እዛ ይሄን ይመስላል ማለት ነው። ወደዚህ ኢንተርፌስ እንሄዳለን። እሺ ወደዚህ ነው። እሺ ቢንግ ቱ አይደንቲቲ ቬሪፊኬሽን የሚል አለ። እሱንን ቀጣይ ወደዛ እንሄዳለን ማለት ነው። እሺ ትንሽ መጠበቅ ሳይኖርብን አይቀርም ኔትወርክ ስለሚያስቸግር። እዛ ጌት ስታርት እንላለን ማለት ነው። እዚህ ጋር ምንድን ነው ምን እናደርጋለን? ብሔራዊ መታወቂያ ካላችሁ ናሽናል አይዲ ማለት ነው፣ በሱ እና ደግሞ በፓስፖርት ነው መክፈት የሚቻለው። ወይም ደግሞ ኢንተርናሽናል መንጃ ፍቃድ ካላችሁ እሱን ከሶስቱ አንዱ ተጠቅማችሁ የግድ እንደዚህ ካልሆነ መክፈት አትችሉም ማለት ነው። የግድ ከሶስቱ አንዱ ተጠቅማችሁ የግድ ይከፈታል መክፈት አለባችሁ ማለት ነው። እዛ ደግሞ ሰልፍ ቼክ አለ። ፌሳችሁን አንዴ ወደ ጎን አንዴ ወደ ታች ወደ ላይ እያደረጋችሁ ፊታችሁን ታሳይቷላችሁ። ከዛ በኋላ ቀጥታ ቬሪፋይ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ነው ነፃ የሆነውን ከካርድ የምትወስዱትኝ ማለት ነው። ካለምንም ክፍያ ምንም አይነት ዶላር ሳታወጡ ይሰጣችኋል ማለት ነው። የአሜሪካ ባንክ እና የዩሮ አለ፣ የዶላር አለ፣ ኖርማል ቨርቹዋል ካርድም ይሰጣችኋል። ሶስቱን ማግኘት ትችላላችሁ ማለት ነው። እዚህ ላይ ያው እዚህ ጋር የተዘረዘሩት አሉ። ድራይቪንግ ላይሰንስ አለ፣ ናሽናል አይዲ አለ፣ ፓስፖርት አለ፣ ሬሲደንት ካርድ አለ። እነዚህ ከተዘረዘሩት ላይ እንትን ትሉና አስገብታችሁ ቀጥታ ቬሪፋይ ያደርግላችኋል። ከተወሰነ ቢያንስ ከ30 ደቂቃ በኋላ ወዲያው ነው ቬሪፋይ የሚያደርጉላችሁ። በዛ መልኩ ቬሪፋይ አድርጋችሁ ትጨርሳላችሁ ማለት ነው። እኔ ይሄንን አስገብቼ እመለሳለሁ ማለት ነው። ከዛ በኋላ እንዴት ቬሪፋይ እንደሚያደርጉልን እናያለን ማለት ነው። እዛ ወደሚቀጥለው ቪዲዮ እንሄዳለን ማለት ነው። ፌስ ቬሪፊኬሽን ካስገባችሁ በኋላ እና ተጨማሪ ደግሞ ቀጥታ ፓስፖርታችሁን ካስገባችሁ በኋላ ቀጥታ እንደዚህ አይነት ኢንተርፌስ ይመጣልናል ማለት ነው።
እስኪ ቬሪፋይ አካውንታችን ቬሪፋይ ማድረጉን ቸክ እናደርጋለን ማለት ነው። እሺ ጋር ኤፍ የምትለዋን እሺ ጋር እንጫናለን ማለት ነው። እዚህ ጋር እንደምታዩትኝ እዚህ ጋር አካውንት ቬሪፋይ ያድርገውልኛል ማለት ነው። 20 ደቂቃ በማይሞላ ውስጥ ማለት ነው ሙሉ መረጃን ካስገባው በኋላ ቀጥታ ቬሪፋይ አድርገውልኛል ማለት ነው። እችን በአረንጓዴ ከለር የተቀመጠችውን ቬሪፋይ የሚል ምልክት አስቀምጠውልኛል ማለት ነው። እስኪ እንዴት አድርጌ ምንም አይነት ዩኤስዲ ሳልጠቀም እንዴት ካርዱን ኦርደር እንዳረኩትኝ እናያለን ማለት ነው። ትራንዛክሽኑን እናያለን ማለት ነው። እዚህ ጋር ሂስትሪ የሚል አለ ከታች ላይ ማለት ነው። እዚህ ጋር እንገባለን ማለት ነው። ትራንዛክሽኑን እናያለን። ምንም አይነት ዩኤስዲቲ ሳልጠቀም ነው ቀጥታ ካርዱን ኦርደር ያደረኩት ማለት ነው። ካርድ ክሬሽን ይላል። ይሄንን ክሊክ እናደርጋለን እና የተወሰነ ኮንዲሽን ያስቸግራል። እንደምታዩተኝ ስታተስ ኮምፕሌት ይላል፣ ካርድ ይላል። የካርዱን ቁጥር እዚህ ጋር አስቀምጦልኛል። እንደምታዩተኝ መርቻንት ግሬ ይላል፣ ቻናል ካርድ ክሬሽን ይላል። እዛ ሪፈራንሱንም አስቀምጦታ ነኝ። እንደምታዩተኝ ከላይ ላይ እዚህ ጋር 0.00 ይላል ማለት ነው። ምንም አይነት ኤስዲቲ አልጠይቁኝም ማለት ነው። ግሬዊሽ ማለት ነው። እናንተም ምንም አይነት ኤስዲቲ ሳትጠቀሙ በ7 ቀን ውስጥ ቀጥታ ካውንት ዳውን አለው። በዛ መሰረት ቀጥታ በዛ ውስጥ ላይ ካርዱን ኦርደር ካረጋችሁ ምንም አይነት ካርድ ፊ አይኖረውም ማለት ነው። እናንተም በዚህ መልኩ ምንም አይነት ዩኤስዲቲ ሳትጠቀሙ ማውጣት ትችላላችሁ ማለት ነው። ቀጣይ እናያለን ማለት ነው። ካርዱን እናያለን ማለት ነው። እዚህ ካርድ የምትላለች ታች ላይ ማለት ነው። እሷን ካርዷን እናያለን ማለት ነው። ወረድ ብለን እንደምታዩት ግሬ ቪዛ ፕላቲኒየም ካርድ ይላል እንደምታዩት ማለት ነው። እዚህ ጋር የካርድ ናምበር አስቀምጠዋል እንደምታዩት ማለት ነው። ዲቴይል ፍሬዝ ይላል፣ ሾፒን ይላል እንደምታዩት ይሄን የመሰለ ካርድ ያለምንም ዩኤስዲቲ አውጥቻለሁ ማለት ነው። ኦርደር አድርጌያለሁ ማለት ነው ቀጥታ። እናንተም በዚህ መልኩ ማውጣት ትችላላችሁ ማለት ነው። የ5 ዓመት 6 ዓመት ኤክስፐርዴት አለው ማለት ነው። ለ5 ዓመት ያክል ያገለግላችኋል ማለት ነው። ይህ ካርድ ቨርቹዋል ካርድ ማለት ነው። እንደምታዩትኝ እዚህ ጋር አለ ቨርቹዋል ካርድ ማለት ነው። እዚህ ጋር ደግሞ ፊዚካል ካርዱ ደግሞ ካሚንግ ሱን እያሉ ነው። በቅርብ ቀን ፊዚካል ካርድ የሚሰጡን ይመስለኛል። ይሄን መጠበቅ አለብን ማለት ነው። እንደምታዩትኝ ይሄን የመሰለ ካርድ ያለምንም ካርድ ፊ ማለት ነው ሰጠውኛል። እናንተም ማውጣት ትችላላችሁ ማለት ነው። ቀጥታ ፓስፖርታችሁን ወይም ናሽናል አይዲያችሁን ተጠቅማችሁ ማለት ነው። ይሄን ይመስላል። ቀጣይ ደግሞ ምንድነው የምናየው? የባንክ አካውንታችን ደግሞ የሰጡንን እናያለን ማለት ነው። እዚህ ጋር እንሄድና መጀመሪያው ሆም ላይ ማለት ነው እንደምታዩት ዩኤስዲቲ እዚህ ጋር ሰጠውናል ማለት ነው። ቀጥታ የተለያዩ የብሪቲሽ ፓውንድ አለ፣ የፈለግነው እንትን አለ። እኔ የፈለኩት የዩኤስዲቲ ዶላር ስለሆነ እዚህ ጋር እንደምታዩት ቁጥር አለ እንደምታዩት ሰጠውኛል ማለት ነው። የባንክ አካውንት የዩኤስዲቲ ማለት ነው፣ ዩኤስ የአሜሪካ ማለት ነው። እናንተም በዚህ መልኩ ቨርቹዋል ካርድ እና የዩኤስዲቲ የዶላር አካውንት ማግኘት ትችላላችሁ ማለት ነው። በዚህ መልኩ ማውጣት ትችላላችሁ ማለት ነው። እኔ ማውጥቻለሁኝ። አድቱ መኒ ይላል። እንዴት አድርጋችሁ ከተለያዩ ኤክስቼንጆች ማለት ነው እንደምታወጡ ወደዚህ ወደ ካርዱ እንዴት እንደምታስገቡ እናያለን ማለት ነው። አድቱ መኒ የፕላስ ምልክቷን ተጭነን እዚህ ጋር እንዴት እንደምትልኩ እናያለን ማለት ነው። እዚህ ጋር እንዴት ነው እዚህ ጋር እንትንዋን መቀየር አለብን ማለት ነው። ከረንሲዋን እዚህ ጋር ዩኤስዲቲ ማድረግ አለብን። ዩኤስዲቲ ካረግን በኋላ አርቱ ቪዛ ትራንስፈር እንትላለች እሷንን እንጫናለን ማለት ነው። ከዚህ ጋር ምንድነው ቢፕ 20 እና ቲአርሲ 20 የሚባሉ ዲፖዚት አድሬሶች አሉ። ከነሱ መርጣችሁ እነዚህ ጋር ዲፖዚት አድሬሳቸውን ኮፒ አድርጋችሁ ከምትፈልጉት ከባይናንስ፣ ከባይቢት፣ ከኦኬክስ
ከተለያዩ ኤክስቼንጆች ወደዚህ ወደ ካርዱ መላክ ትችላላችሁ ማለት ነው። ምንም የትራንዛክሽን ፊውም በጣም ትንሽ ነው። 0.01 ወይ 2 አካባቢ ሊቆርጥባችሁ ይችላል። በጣም ትንሽ ነው። ነፃ ማለት ይቻላል። በዚህ መልኩ መላክ ትችላላችሁ ማለት ነው። የምትፈልጉትን ዩኤስዲቲ ማለት ነው ወደ አካውንታችሁ በዚህ መልኩ ማስገባት ትችላላችሁ ማለት ነው። ቀጣይ እናያለን ማለት ነው። እሺ ቀጣይ ደግሞ እዚህ ጋር ሴንድ እናደርጋለን ማለት ነው። እንዴት አድርገን ወደ እኛ ሀገር ባንኮች ወደ ኢትዮጵያ ባንኮች ወደ አቢሲኒያ ወደ ቴሌብር እንዴት አድርገን እንደምንልክ እናያለን ማለት ነው። እዚህ ጋር ሴንድ የምትላለች እዚችን የቀስቷ ምልክት ተጭነን ቀጥታ ያስገባነውን ዶላር ወደ ፈለግነው ቴሌብር ኦር ወደ ንግድ ባንክ፣ አቢሲኒያ፣ አዋሽ ባንክ፣ አባይ ባንክ የፈለግነውን ዶላር መላክ እንችላለን ማለት ነው በዚህ እና ኢትዮጵያን እዚህ ጋር ኢትዮጵያን ብር አካተውታ ነኝ። በጣም ደስ ይላል። ሌሎችም ሀገሮች አሉ። የካናዳ አለ፣ የብራዚል ምናምን በቃ የፈረንስ አሉ ሁሉም። እዚህ ጋር ኢትዮጵያን ብር የሚል አለ። ካጣችሁ ደግሞ እዚህ ጋር ሰርች ምልክቱ ላይ ከረንሲውን እዚህ ጋር ትጽፋላችሁ ማለት ነው። እኔ እዚህ ጋር ክሊክ አደርጋለሁ ማለት ነው። ሴንድቱ ባንክ ትራንስፈር አለ እዚህ ጋር የባንክ ትራንስፈር አባይ ባንክ፣ አቢሲኒያ ኦር የፈለግነውን ንግድ ባንክ፣ ኦሮሚያ ባንክ ሁሉም አለ። ኢትዮጵያ ላይ የተዘረዘሩ ባንኮች አሉ። እኛ ግን እስኪ ሴንድቱ ሞባይል መኒ የሚለውን እንልካለን ማለት ነው። እዚህ ጋር ሴንድ እንላለን ማለት ነው። እዚህ ጋር እንደዚህ አይነት ኢንተርፌስ ነው ያመጣልን ማለት ነው። የወር ሴንድ ይላል እንደምታዩት። እዚህ ጋር ኔትወርክ እንመርጣለን ማለት ነው። እችን ሪሲፕት ካንትሪ ብትለዋን ኢትዮጵያ እንላለን ማለት ነው። ራሱ ያመጣልናል አውቶማቲካሊ። እዚህ ጋር ሳፋሪኮም እና ቴሌብር የሚል አለ። እኛ አሁን በቴሌብር ነው መላክ የፈለግነው። ቴሌብር የሚለውን እንጫናለን ማለት ነው። እዚህ ጋር ስልክ እናስቀምጣለን ማለት ነው። እዚህ ጋር ደግሞ ያው የምንልክበትን ፈርስት ኔም አለ የቴሌብሩ የተከፈተበት ስም እዚህ ጋር ላስት ኔም እናስገባለን ማለት ነው። እዚህ ጋር ለማሳየት ያህል አለሙ እዚህ ጋር እስኪ አበበ ብለን እስኪ እንላከው እስኪ ለማሳየት ያህል ማለት ነው። ሴቭ ቱ ቤኔፊት ይላል። እስቲ ኮንቲኒው ይላል እንላለን ማለት ነው። ያው እንደምታዩተኝ እንደዚህ አይነት ኢንተርፌስ አለ። የምንልክለት ሰው አለሙ አበበ ይላል። እዚህ ጋር ደግሞ የወር ሴንድ ምን ያህል ነው እስኪ የምንልከው ማለት ነው። እዚህ ጋር ዩኤስዲቲ ማለት ነው። ዩኤስዲቲ የምንፈልገውን ማለት ነው መላክ እንችላለን። ዶላር ዩኤስዲቲ ዩናይትድ ስቴትስ ኦፍ ዶላር ከሆነ አለ ሁሉም። ዩኤስዲቲ ብሪቲሽ ፓውንድ አለ፣ ዩሮ አለ። የምንፈልገውን ያለንን ማለት ነው ያስቀመጥነውን ዶላርም ሆነ የምንፈልገውን እዚህ ጋር አስገብተን መላክ እንችላለን ማለት ነው። እኔ ዩኤስዲቲ ላሳያችሁ ማለት ነው። ለምሳሌ 100 ዩኤስዲቲ መላክ ፈለኩኝ። የዩኤስዲቲ ዶላር እናድርገውና እስኪ እንየው ይሄኛውን ማለት ነው። ቀጥታ የዩኤስዲቲ ዶላር እንደምታዩተኝ ቶታል ፊ ስንት ነው? 3 ዩኤስዲቲ ቆርጥብናል ማለት ነው። እንደምታዩተኝ አማውንት ኦፍ ዊል ሴንድ ይላል የሚልክልን 97 ዩኤስዲቲ ይልክልናል ማለት ነው። ቶታል ሬት አሁን እየተሸጠበት ያለው ሬት ስንት ነው? ኢትዮጵያ ውስጥ ማለት ነው 1 ዶላር እስከ 158.62 ዩኤስዲቲ አካባቢ እየተሸጠ ነው ያለው። እና ሪሲቭ አለሙ የሚቀበለው ስንት ነው? 15386.14 ሳንቲም አካባቢ ይቀበላል ማለት ነው በኢትዮጵያ ብር ማለት ነው። በዚህ መልኩ ቀጥታ ራሱ ለመላክ ራሱ ቢያንስ እንደ 5 ደቂቃ ራሱ አይፈጅም። ወዲያው ኢሚዲየትሊ ነው የሚገባው። ከዚህ በፊትም ስልክበት ነበር እና እናንተም በዚህ መልኩ መጠቀም ትችላላችሁ ማለት ነው። በጣም ፈጣን ነው። ይሄን ይመስላል እንደምታዩተኝ። በዚህ መልኩ የምትፈልጉትን እንትን መላክ ትችላላችሁ ማለት ነው። ቀጣይ ደግሞ እንዴት አድርጋችሁ ወደ ባንክ ትራንስፈር እንዴት እንደምታደርጉ ደግሞ እስኪ
እናያለን ማለት ሴንድ ቱ ቪዛ ባንክ ትራንስፈር ይላል። እዚህ ጋር ወደ ፈለግነው የኢትዮጵያ ባንኮች ቀጥታ ማስገባት እንችላለን ማለት ነው። እዚህ ጋር ሴንድ ቪዛ ባንክ ትራንስፈር የሚላለ እሱን ክሊክ እናደርጋለን። እስኪ ኔትወርካችን ትንሽ አስቸጋሪ ነው እና ታገሱ። እሺ እንደምታዩት እንደዚህ አይነት ኢንተርፌስ አለው። እዚህ ጋር ካንትሪ አለ። ካንትሪ እንመርጣለን፣ ኢትዮጵያ እናደርጋለን ማለት ነው። በዲፎልት ኢትዮጵያ ነው ያለው። ባንክ ኔም አለ። እዚህ ጋር ከተዘረዘሩት ውስጥ አሉ። አባይ ባንክ አለ፣ አዲስ ባንክ አለ፣ አሃዱ ባንክ አለ፣ አማራ ባንክ አለ፣ አዋሽ ባንክ አለ። በቃ የሌለ ነገር የለም፣ ሁሉም አለ። በምንፈልገው እንትን ባንክ ማለት ነው ቀጥታ ያለንን ዶላር እዚህ ጋር መላክ እንችላለን። ሂጅራ ባንክ አለ፣ ኦሮሚያ ባንክ አለ፣ ኦሞ ባንክ አለ፣ በቃ ሁሉም አለ ማለት ይቻላል። ዝሮ ዝሮ እዚህ ጋር እኔ ንግድ ባንክን ኮመርሻል ባንክ ኦፍ ኢትዮጵያን እመርጣለሁ ማለት ነው እዚህ ጋር። እሺ እዚህ ጋር አካውንት አስገባለሁ ማለት ነው። ፈርስት ኔም አለ፣ ላስት ኔም አለ። እዛ ጋር ኮንቲኒው እንላለን ማለት ነው። እሺ አስገብቼ ልመለስ። ያው እዚህ ጋር እንደምታዩትኝ ባንክ ኔም አለ፣ ኮመርሻል ባንክ ኦፍ ኢትዮጵያ አለ፣ ሲቢ ማለት ነው። እዚህ ጋር አካውንት ናምበር ታስገባለች። እዛ ፈርስት ኔም አለ፣ የተከፈተበት የንግድ ባንክ አካውንታችሁ ማለት ነው፣ የባለቤቱ ስም ማለት ነው። እዚህ ጋር አለ ፈርስት ኔም፣ ላስት ኔም አለ፣ የአባት ስምና የራሱ ስም ያስገብተን እዛ ጋር ኮንቲኒው እንላለን ማለት ነው። እዚህ ጋር እንደምታዩትኝ እዚህ አይነት ኢንተርፌስ አለው። የኤስዲቲ ነው የምንልከው እዚህ ጋር ማለት ነው። ለምሳሌ 1000 ብንልክ ያው 1000 ብንልክ ቶታል ፊው ስንት ነው? 12 ዩኤስዲቲ ነው። 1000 ዩኤስዲቲ ብንልክ ማለት ነው። አማውንት ኦፍ ይልድ 988 አካባቢ ይገባላል ማለት ነው። እዚህ ጋር ቶታል ሬቱን አለ 158.62 ሳንቲም። እዚህ ጋር 156716 ብር አካባቢ በእጃችን ይገባል ማለት ነው። አራይብቱ በ24 ሃወርስ በ24 ሰዓት ውስጥ እንደሚገባ ነው። ግን ያን ያህል አይቆይም። ቢያንስ 5 ደቂቃ ቢበዛ ማለት ነው። በዛ ውስጥ ነው የሚገባልን ማለት ነው። ሶ ይሄን ይመስላል። በጣም አሪፍ እንትን ነው። ቤስት ኦፍ ቤስት ብየዋለሁ እኔ እና ሌሎች አሁን እንደዚህ ማለት ፕላትፎርሞች አሁን እንደዚህ ኖርማል ይሄን ያለ አገልግሎት አይሰጡንም። አሁን ለምሳሌ ባይቢት አለ። ባይቢት አሁን የተወሰነ እንትኖችን ብቻ ነው መጠቀም እንችለው። ካርዱን ራሱን ለመጠቀም የተወሰኑ ቦታዎች ብቻ ነው የሚሰራው። ይሄ ግን ኤኒ ማንኛውም ቦታ ላይ ቴሌግራም ላይ፣ ፌስቡክ ሁሉንም መጠቀም እንችላለን እና በጣም አሪፍ ነው። እስካሁን ካየዋቸው ካርድ የምናገኛቸው አፕሊኬሽኖች የተሻለው ይሄኛው ነው ብዬ አስባለሁኝ እንደኔ ማለት ነው። እናንተ ደግሞ ኮመንት ላይ ሀሳብ አስተያየታቸውን መጻፍ ትችላላችሁ ማለት ነው። እና ይሄን ይመስላል። እሺ ይሄን ይመስላል። አፕሊኬሽኑን እዛ ቴሌግራም ቻናል ላይ ያስቀምጥላችኋለሁ። ቀጥታ ከዛ ማውረድ ትችላላችሁ። ካልሆነም ደግሞ ግሬ ብላችሁ ፕሌይ ስቶር ላይ ማውረድ ትችላላችሁ ማለት ነው። ግን ለማውረድ ቪፒኤን የግድ መጠቀም አለባችሁ ማለት ነው። በዛ መልኩ ነው ማውረድ የምትችሉትኝ። ቪዲዮ ከተመቻችሁ ላይክ ሸር በማድረግ ቤተሰብ ይሁኑ። በጣም አመሰግናለሁኝ። ይሄን ይመስላል።